ሰላም ወገኖች እንደምን ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ያው በዩቲዩብ ላይ እንግዲህ መታየት ከጀመርኩ አንድ 3 ቀናቶችን ወስዶብኛል። ዩቲዩብ ላይ ለመታየት የወሰንኩትም የራሴን ድርሻ ለምኖርባት ምድር ማበርከት በማሰብ ነው። በዘመናችን ያለውን ሁኔታ ሳስብ ምድራችን የምትፈልገው ቁልፍ ነገር የአመራር ጉዳይ ነው። እኔ እንደ አንድ ሰው በተለያዩ ደረጃዎች በአመራር ውስጥ ሰርቻለሁ። ከዛ በበለጠ ደግሞ ከእግዚአብሔር ቃል ከመጽሐፍ ቅዱስ ስለ አመራር ከሰዎች ህይወት ብዙ ትምህርትን ለመማር ችያለሁ። በትምህርትም በክርስቲያን አመራር ያው በመስራት የፒኤችዲ ትምህርት ተከታትያለሁ። በልምድም ሆነ ከእግዚአብሔር ቃል በማንበብ እንዲሁም በትምህርት ያገኘሁትን የአመራር ትምህርት ምን ላድርግ ብዬ ሳስብ ሰዎቻችን ሊጠቀሙበት በሚችሉበት ሁኔታ ወደ ህዝቡ ጆሮ ማምጣት አስፈላጊ ነው ብዬ በማመን የዩቲዩብ በመክፈት እንግዲህ ትምህርቱን ለመስጠት ወስኛለሁ። ስለዚህ ወገኖቼን የምጠይቃችሁ ይህንን ትምህርት በትጋት በመከታተል ምናልባት የምታገኙት በህይወታችሁ ላይ የሚጨምር ነገር ሊኖር ስለሚችል መከታተል እንድትችሉ ብዬ እጋብዛለሁ። እንግዲህ ትልቁን የትምህርትን የማተኩረው በመጽሐፍ ቅዱስ የአመራር ላይ ነው። መጽሐፍ ቅዱስ ውስጥ ቁልፍ የሆኑ በጣም የታወቁ በእግዚአብሔር መሪነት ከእግዚአብሔር ራዕይ ተቀብሎ ትልቅ የመሪነት ድርሻ የተጫወቱ ሰዎች ስላሉ እነዚህን የመጽሐፍ ቅዱስ ሰዎችን በመውሰድ ትምህርቶችን በዛ ዙሪያ አደርጋለሁ እና በዛ ዙሪያ በማድረግ ደግሞ እግዚአብሔር በረዳኝ ቁጥር በእኛ ዘመን በንግድ በመንግስት አስተዳደር እና በሌሎች እንዴት አፕላይ ማድረግ ይቻላል የሚለውን ለማቅረብ እሞክራለሁ። ጌታ ይባርካችሁ።